እስከዛሬ ድረስ የማይረሳኝ አስተማሪ በጆክ ፈንክተና ግማሽ ቀን ነገር ፈነ ዳጊ ይባላል። በጣም አመፀኛና አስቸጋሪ ተማሪ ነው። አንድም ቀን የትምህርት ቤቱን ደንብ ልብስ ለብሶም ሆነ በዋናው በር ገብቶ አያውቅም። በላቸው ይባላል። የትምህርት ቤታችን ኃላፊ ነው። እንዲሁ ሲታይ ቁጡና ክፉ ይመስላል እንጂ ልቡ በጣም የዋህ ሰው ነው። በተለይ ዳጊን ማስተማር ይፈልጋል እንጂ በጣም ነው የሚወዱ። ቀስበል እንጂ ወይ ስበረዋ እንዴት ነው ልቡ ያበጠው? በእናትህ እዚህ ቆርቆንዳ አይሄቱ አያችሁ ይሄን ማለት ቂጥ ስሩ አጠፋው አንተ አቃድ ፈሪድ ይባላል። የዳጊ ልብ ጓደኛ ነው። ከዳጊ ትንሽ ሊለይ የሚችለው ከላይ በለበሳት ሸሚዝ ብቻ ነው። እሱም ልክ እንደሱ አመፀኛ ተማሪ ነው። ያማችሁ እሲቶ አትመራና ነስኪ አጅሪት ቀን በቀን ሸሚዝ የምትረሳዋለች። ለትምህርት ቤቱ አዲስ ተማሪ ስትሆን ስሟም ዲና ይባላል። የምን ዩኒፎርም ነው ይሄ? ምን አለባበስ ነው? የትምህርት ቤት ምን ይዘጋሻል? ውጪ በእናትሽ ወይስ አንቺንም ቆሌሽን ገፈፈሽ። አንተንም አስወጥቶክ ነው? ምን አድርገህ? ጸጉር አትቆረጥም? እኔን ከመምከር በፊት ይሄ ለብሰሽ ግቢ። አንተስ? እኔማ አንድ ያስወጥቶኛል፣ ካልተቆረጥኩ ያስገባኝ። ዲና እባላለሁ። ዳጊ እባላለሁ። እንገናኛለን ዳጊ። ባይ። አያሌው ሞኞ ሰው አማኞ ሰላም። ሰላም። ደህና ነህ? ስምህን ዳጊ ነበር አይደል ያልከኝ? አመሰግናለሁ። እሺ እሺ። ወደ ክፍል ነክ? አብረን ሂዳ። እየወረድሽ አልነበረ እንዴ? አይ ልሰጥ ነበረ። ውጪ። እሺ ምን ሆነሽ ነው? አመመኝና ትንሽ ወጣው እኮ። ምንሽ? ልብሴ ተብላሽቶ ነው፣ ለዛ ነው። ናይስ ትልልሽ። አይደብርህ? አረ ኖርማል ነው። ትንሽ ተበላሽቶ። አያሌው ሞኞ ሰው አማኞ ሰው አማኞ እኔ ሸሚዝ አድርገሽ ገቢ ኖርማል ነው። በፍቅር ካልደሽ ኮበለልሽ ሆይ